ምድር ላይ ያላችሁ ፋኖች ወይም ደግሞ ለአማራ ህዝብ ራሳችንን እናሰልፋለን እንሰጣለን የህዝቡ ጥያቄ እኛም ጥያቄ ነው የተፈጸመና እየሆነ ያለው በደል የኛም ህመም ነው ብላችሁ ዋጋ ለመክፈል ምድር ላይ እየወረዳችሁ በተግባር ላይ ያላችሁ የአማራ ህዝብ አብራክ የሆናችሁ ፋኖች በተለይ በዚህ ሰሞን በሶሻል ሚዲያ ላይ እየሆነ ያለውን ነገር ትመለከታላችሁ የሚል እምነት አለኝ። አክሰሱ ያላችሁ በመላው ዓለም ላይ ያለ አማራ በመላው ላይ ያለ አይንና ጆሮ ያለው አይን ያለው መመልከት ይችላል፣ ጆሮ ያለው መስማት ይችላል። ምን ያህሉን በድልና እየተፈጸመበት እንዳለ የአማራ ትግል ላይ ምን ያህል ብልጣብልጦች ምን አይነት ዋጋ ያስከፈሉ እንዳለ እንደተመለከታችሁ ተስፋ አደርጋለሁ። እኔ እንደ አንድ የአማራ ብሔር ተወላጅ ወይም ደግሞ እንደ አንድ ኢትዮጵያዊ እንደ አንድ ሃይማኖተኛ ሰብአዊነት እንደሚሰማው ሰው በተለይ በኦርቶዶክስ እምነቴና በአማራነቴ በኢትዮጵያዊነት የመጡብንን አደጋ እንቀለብሳለን ይሄ ትክክል አይደለም ብለው ለኡነት የሚታገሉ ወንድሞቼ ምድር ላይ ያላችሁት እጅግ ልታዩትና ልትመለከቱት የሚገባ ድንቅ የሆነ የዚህ ሰሞን የቲክቶክ ግርግር የዚህ ሰሞን የሶሻል ሚዲያውን ግርግር በቂ ትምህርት ሰጣችኋል ብዬ አስባለሁ። ጫና አርገ ስትይዘው የፋኖ እጅ መረጃ ላይ ነው ይሄን መረጃ አሳልፈ ይሰጣሉ የሚል በተለያየ ዓለም ላይ ራሳቸውን በኢኮኖሚ መምራት ያልቻሉ ከህዝብ በጊፍት የሚተዳደሩ ሰዎች ብልጣብልጥነት ይሄ የአማራን ፖለቲካ ህዝቡን ለመድረስ ሳይሆን ከዛ ከሚገኘው ጥቂት የፍርፋሪ ራሳቸውን ለመደጎም የመጡ አካላቶች ምን ያህል ሶሻል ሚዲያውን እንዳጨናነቁት ታዝባችኋል። ካንደበታቸው የሚወጣው አሳፋሪ ቃል የሚፈጽሙትና የሚሆነው መልካም ነው። ይሄንን ለመመልከት ከያቅጣጫውና ከየቦታው እስከ 6000 7000 ሰው ቲክቶክ ላይ ይሰበሰባል። መልካም መልእክት የሚያስተላልፉ አንደበታቸው ግሩም የሆነ ዕውቀትን መሰረት አድርገው የሚናገሩ ሰዎችን የሚሰማቸውና የሚያዳምጣቸው የለም። እኔ የምናገረው በችግር ላይ እንዳለ ህዝብ በችግር ላይ እንዳለ አንድ ማህበረሰብ የትኛው ነው የሚጠቅመው የሚለውን ነገር መገምገምና መመልከት የህዝቡ ነው ያስባለው። ይሄ ለተመልካቹ ወይም ደግሞ በተለያየ ዓለም ላይ ለተቀመጠ በጊፍትና በዚህ በጌም ስም መደዲዎችን እያሰማረ ላለ ማንኛውም በገንዘቡ የሚያስብ በገንዘቡ ቁጥር የሚያስብ እንጂ ጭንቅላቱ የማይሰራ ነው ብዬ ነው የማስበው። ጊፍት የሚሰጥ መርዳት ሌላ ጉዳይ ነው፣ ሌላ ጉዳይ ነው። የሆነ ብሔር ተሰደበልኝ ብለ ግን ያንን ብሔር ስለሰደበልህ ጊፍት የምትሰጥ ካለ እውነት የመጨረሻ የዕውቀት ማነስ ችግር ነው ብዬ ነው የማስበው። የህዝቡም ተልኮ ነው ብዬ አላምንም። ከዚህ ሁሉ አንፃር አሁን በዚህ ሳምንት ሶሻል ሚዲያ ላይ የሆነውን ነገር ምድር ላይ ያሉ ፋኖች ምን ተምረዋል ምን አይተዋል የሚለውን ነገር ጭንቅላታቸው ውስጥ አስገብተው መስራት ያለባቸው መፈጸም ያለባቸው መተማመት ካለባቸው በራሳቸው ብቃትና በራሳቸው እንዲሁ መልእክት ለማስተላለፍ ነው። ብዙ ወንድሞቻችን ብዙ ለነገ ተስፋ የምናረጋቸው በሴራና በክፋት ወደ አፈር ውስጥ ቀብረናል። ይሄንን እያደረገ ያለው ሶሻል ሚዲያ ላይ የተደራጀው የዚህ የሥርዓቱ ተጠቃሚ ሆነ ለሥርዓቱን አስቸግረዋል የተባሉ የታሰቡትን በየአቅራቢያውና በየቦታው አጥምዶ በመያዝ ዋጋ ያስከፈለን ያለው ይሄንን ዋጋ የሚያስከፍል ኃይል ምን ያህል ተጽዕኖ እንደሚፈጥር ምን ያህል ያጭበረበረ እንደሆነ በአደባባይ አንደበታቸው ሞቶ ይናገራሉ። ስለዚህ ምድር ላይ ያላችሁ ፋኖች የሚሆነውን ተመልከቱ። ሶሻል ሚዲያ ላይ ካለው ራሳችሁን አርቃችሁ በህይወት እንድትኖሩ ራሳችሁን አርቃችሁ ምድር ላይ ያለውን ትግላችሁን አጧጥፋችሁ ለውጥ የምታመጡበትን መንገድ መፍጠር ነው። ልክ እንደ አንድ አማራ ምድር ላይ ያላችሁ ተገዳደሉ ተጨራርሱ የሚል ሐሳብ የለኝም። እንድትጨራርሱ እንድትጋደሉ አልፈልግም። ወደ አንድነት የምትመጡ ከሆነ ትግላችሁ ይቀንሳል። ተገዳድለን አንዱን አሸንፌ እመጣለሁ ብትል ከሆነ ግን እኔ ካሁኑ ትግሉን ሳጨርሱት ወይም ደግሞ ይሄንን በብልጣጥና ብልጣብልጥ እንጓዛለን የምትሉ አካላቶች ምርታችሁ ሬሳ ነው። እናንተም ሬሳዎች ናችሁ። በእርግጠኝነት የምናገረው የሚጠብቃችሁ ስርዓት አውሬ ነው። በምን ሰዓት እንዴት አድርጎ መቁረጥ እንዴት አድርጎ ማረድ እንደሚችል እንዴት አድርጎ ከጥቅም ውጭ እንደሚያደርጋችሁ ስለሚያውቅ እያንዳንዱን ነገር ከናንተ የተሻለ ቴክኖሎጂውን ባንኩን ታጥቁን ስንቁን ይዞ ካለ ኃይል ጋር ነው የታገላችሁ ያላችሁት። ምድር ላይ ያላችሁ ፋኖች ዛሬም ነገም ከነገ ወዲያ የምነግራችሁ
ተጠንቀቁ። ሶሻል ሚዲያ ላይ ያለው ሰው አትመኑ መልእክቴ ነው። አመሰግናለሁ።